ባለፈው እንዳደረግከው አድርገኝ። አንቺ እሱ ነገር አብረን ደርብዬ ክብሬን ሴትነቴን ትቼ ስለጠየቅኩ ነው። ኦ ወይኔ በጣም በጣም ይቅርታ። ምንም ነገር አላየሁም። እግዚአብሔር ምንም አላየሁም። ምን ልርዳሽ? እቃ ሊወስድ ፈልጌ ነው። ባለፈው እንዳደረግከው አድርገኝ። አንቺ እሱ ነገር አማን ባለፈው እንዳደረግከው አድርገኝ። አንቺ እሱ ነገር ሱስ ሊሆንብሽ ነው እንዴ? በእናትህ እንደሱ አትበለኝ። እኔ እኮ አባትሽ እንዳይቆጣ ነው። ወይ ዞር እንበል እንዴ? እሺ። አረ እሺ በቃ ነኝ እንሂዳ። አንተ ኮቴ ለምን እንዲያስደነገጥከኝ እኮ። እኔም ተዛክቶልኝ መጥበስ ማስከናንተ ቤት ነው። ሳሎን እኮ ሳጣሽ የት ሄዳ ነው ብዬ ዝም ብዬ ቼክ ላድርግሽ ብዬ ነው። አምሮብሻል። ደግሞ የት ልትሄጂ ነው? ምን ሜጃለኝ ብለህ ነው እያወቅ ወይ? እንደ ሴቶቹ ፍቅረኛ የለኝ ባል የለኝ። አንተ ደግሞ ስሚኝ፣ ይሄ ነገር ግን እስከ መች ነው የሚቀጥለው? ይኸውልሽ አንቺ ቆንጅዬ ነሽ፣ ሙያ አለሽ፣ ምንም የጎደለብሽ ነገር የለም። እኔ አባቴ ሲመርቀኝ ማለት ነው እንደ ኤልዳና አይነት ሚስት ይስጥ ነው የሚለኝ። የልብ አለመግባባት ይሆናላ። ብዙ ጊዜ ምን ይባላል መሰለክ፣ ሰው የሚማረው አንድም ከማግኘት ነው፣ አንድም ከማጣት ነው። ይኸውልሽ እንደዛ ቢሆንም አንድ ውሳኔ መወሰን ጥሩ ነው። አያቴ ምን ትለኛለች መሰለሽ? ሴት ልጅ በጊዜ ሰብሰብ ስትል ነው ጥሩ ብላኛለች። ቡናሽ ናፍቃኛለች። ከዛ ድረስ ቤትሽ የመጣሁት ቡናሽን ልጠጣ ነው። ካለ ደግሞ የሆነች ነገር በቃ ሳሎን ነኝ። እሺ መጣሁ። ሻማ ወይ ከንፈሬን ሳበኝ። በእናትሽ አቀልጅ። እየቀለድኩ አይደለም። ና ከንፈሬን ሳበኝ። አንቺ አምሻል እንዴ? ዛሬ ይቺ ልጅ ምን ሆናለች? ሰላም ነሽ? እየቀለድኩኝ አይደለም። ና እየቀለድኩ አይደለም። ብትከበር ይሻልሻል። ያለው ልጅ እጮሃለሁ። አንቺ አትጨማለቂ ነይ። ሰው እንዲሰበሰብ ነው የማደርገው። ትሰማኛለህ? ጨማለቂ ነይ። ና እሺ። ዛሬ ጤነኛ አይደለችም እንዴ? አትመጣም? እቺ ልጅ ታዋርደኝ። እጮሃለሁ። ያለው ልጅ እጮሃለሁ። እየነገርኩህ ነው። ከንፈሬን ሳበኝ። ያልዛለኝ ለምን በእኔ ታፍራለህ? ንገረኝ እስኪ። እንደ ወጋችን ነው። በእናትሽ አሁን አታዋጭኝ። ሼም ነው በእናትሽ። እኔ ምንም ሼም እንዴ? እኔ ጓዳ እሷ ያቺኛዋ ሴት ውጪ ናት አይደለ? በእኔ ታፍራለህ ማለት ነው። እንደዛ ነው ነገሩ። ንገረኝ። ትክክል አይደል? ያልዛ እጮሃለሁ። በትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው ባህሉን ወጉን። ወይኔ ሻማሪ፣ እሺ በለኝና በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ። እሺ ምንድነው? ለምንድን ነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ በራሴ መስራት ልጀምር ነው። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ? ይበቃል። ለምንድን ነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። ይቅርታ፣ በራሴ መፍጨርጨር ስላለብኝ ነው። ቤት ሳይኖረው መኪና ልግዛለት ያለሽ? ለምን ቤት አንገዛለት? ዳዲ ምንም አይልም። አማርዬ በእናትህ እሺ በለኝ። በእናትህ ደብሮኛል እኮ በእናትህ እንጠጣ። በእናትህ እሺ ጋብዛለሁ። በእናትህ ነው አይደለም። እሺ ቆይ ከዚህ በፊት ሲደብርሽ ምንድን ነው የምታደርጊው? ከዚህ በፊት ሲደብረኝ ማረጋ ዘበኛችንን ቁጭ ብድግ አሰራዋለሁ። ውጭ ደግሞ ኮንኩም እንደማድረግ ልንገርህ፣ መኪናን ክስክስ አድርጌ ሰብራታለሁ። ከዛ ማረጋው ልንገርህ፣ ስልካውን ስንት ቀን እንደሆነ ታውቃለህ? 3 ቀኑ ነው። ስበረው አቺ ማይቀበጥሽ ወስድሻለሁ፣ ግን እዛሽ ጋር ደርሰሽ አየሩትሽ። ከዛ እንጠጣለን። ችግር የለውም ነው። ቆይሽ ከስበይ ቆይ ተረጋጊ። አሁን ሂጂ Rock with it, do it, go drop with it.
እንዳመጭ እንዳው እንዴ ያኛው መኪናስ እሺ ደብርትሽ ለቆሻ ያምርሽ ነው። ከዚህ በኋላ የት ነው መሄድ የምትፈልጊ? መሮጫ ቦታ መሮጫ ይዘውናሽ ሞዛዛ ሄሎ ኮሻ ሄሎ ስማ ሻማር አንተ ሜሮንን ታውቃታለህ እንዴ? ማናት ሜሮን? ባካጠገብ ያለችውን ነው ይቺ ዶማ ስማ በእናትህ ቆይና አንዴ እነ ታሚ ደጅ ነኝ ያለሁት። እሺ አባቴ ቆንጆዬ ነሽ ታውቂያለሽ አይደል? የሆነች ቦታ በቃ ደረስ ብዬ ልምጣሽ። እመጣለሁ። ፓፓ ምን አባልቶ ነው ከንፈሯን ስማታለህ እንዴ? ምን እሺ ስማ ይኸውልህ አሁን የደወልኩልህ ለቁም ነገር ነው። በእናትህ ሜሮንን አፍቅሬያታለሁ። ጆፊን ጥያለሁ እያልሽኝ ነው? ኧረ ልጅ በቃ አፍቅሬያታለሁ። ፍቅር ይዞኛል። እንጃም እንደሚሻለኝ አላውቅም። 1 ዓመት ሙሉ ነው የተሰቃየሁት። ፎንቃ አለብሽ ከሷ? ኧረ 6 በእናትህ አንተ ምን እሺ ኖርማል ፍሬንድ እኮ ናት እኮ። እሺ በምን አይነት መንገድ ነው ማገኛት? ብርዝና አይደልሽ በቃ እንዳያሳስብሽ። ኧረ ልጅ ይሄ እንደሌላ ጊዜ እንደቀልድ እንዳታዩሽ። በቃ በት ብለሽ እንደምን አጣብሽ ላውራትና በቃ አንተ እዚሁ ጠብቀኝ። እሺ በቃ ጠብቂኝ። ሜሪ የሆነ ነገር ልነግርሽ። እዛ ጋር ያለው ጨበሬ ልጅ ታይሻል? የትኛው? ያ እዛ ጋር ያለው ጨበሬ። አዎ ካገኘሽ ለሀብትሽ ብሎ ነው የሚቀርብሽ። እሺ መቶ ሊያወራሽ ነው። የሆነ ሊያወራሽ ሲል በቃሽ ሮጠሽ ተነስተሽ ሂጂ። እሺ 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 እንዲያውቃለሁ። ብራዘር አልቆልሻል። ሄደሽ ብቻ ማውራት ካንቺ የሚጠበቀው። እሺ የፈጠነ ሂድ። አፈሪማ ይመናልሽ። በቃ ዛሬ ገና ቁም ነገር ሰማሽ። ኦሎይስ እኮ ነው ዳንቺ ባለው ነው ልም ታውቂያለሽ። እንዳፈሪ እሺ ኮራ በል ቆፍጠን በል። ወሰናል ፍቅርሽ ጠብቆኝ በስስ ወይኔ በጣም ይቅርታ። ምንም ነገር አላየሁም። እግዚአብሔር ምንም አላየሁም። ምን ልርዳሽ? እቃ ልወስድ ፈልጌ ነው። ምን አይነት እቃ? ሎሽን ልወስድ ፈልጌ ነው። እሱ ጋር ምንም የለም። እሺ ይኸውልሽ በዚህ በኩል እዚህ ጋር ነበር ያስቀመጥኩት። ቆይ እኔ ላቀብልሽ ወይ? እዚህ ጋር ነበር። እሺ እጅሽን ወደዚህ አድርጊ። እስኪ ጠቁመኝ። አይደለም ወደዚህ። ቆይ በቃ መውጣት አለብኝ። ደህና ነሽ? በጣም ይቅርታ። ልጆቼ የኔ ልጅ እግዚአብሔር ይስጥልን። እግዚአብሔር ይስጥልን ያልኳል እንዴ? የኔ ልጅ ለምን ትቆጪኛለሽ? እንደሱ አይደለም። አንተ ሰውዬ ታውቀኛለህ? ያማል እንዴ? ሄሉ ምን ሆነሻል? አንቺ አምብሻል እንዴ? ትልቅ ሰው እኮ ናቸው። ከኛ በላይ እኮ ነው ገንዘብ ያላቸው። ቤታቸውን ብታይ እንዲሁ ሳያችሁ መልካም ምኞቴ ልገልጽላችሁ ነው። ልጆቼ ለማንኛውም መልካም ገና ይሆንላችሁ። ኪን ተቀበሉ። ሁሌ ደጋግሜ እነግርሻለሁ አትቸኩይ። እኔ ሲያሳዝኑ አንጀቴን በሉኝ። አቤኔ አንዴ ግን እምቢ እንዳትለኝ እሺ? አባባ ስጦታ ስለሚገባዎት ወደ ባዛር ገብተን ስጦታ ልግዛለሁ። አቺ ወሳቦ ፒሽ ነው። አተ ምን አይነት በርድ ቸከሶች አሉ ፓፓ። እዚህ ካሉ ሴቶች እዛ ጋር ያለችውን ቸከስ ስልክ ተቀብለ ከመጣ 500 ብር ብለኝ። እሺ ከዛስ? አንተ እኔን 1000 ብር ብለኝ፣ እኔ አንተን 500 ብር በላ። ቀጣይ አንተም ትሄዳለህ። እሺ ችግር የለውም። መደብ ይጣ መደብ አውጪ። ይሄው 1000። እሺ እሷ ትዳኛለች። ሶስታት
እናቴ ወይ እንዴት ነሽ? ደህና። የሆነች ነገር ላወራሽ ነበር። ሰው አለው? የለውም፣ ተቀመጥ። አመሰግናለሁ። በጣም ይቅርታ ለድፍረቴ እዚህ ድረስ የመጣሁት የሆነች ነገር አዚዝን ስልክሽን ለመቀበል እና ስልክሽን አሳጅኝ። ችግር የለውም፣ እሰጥሃለሁ። አመሰግናለሁ። እዚህ ላይ ጻፊልኝ። ይሄው ደውልልኝ። እደውልልሻለሁ። ተራሽ ደርሷል። ፊት ለፊት ያለችውን ስልክ ተቀብለሽ ነይ። ይቅርታ፣ ሰው አለው? አዎ ሰው አለው። አዎ ሰው አለው እኮ ነው ያልኩ። በጣም ቆንጆዬ ነሽ። ጥሩ ስሜት ላይ አይደለሁም። ብትነሳ ይሻልሃል። እና እዚህ ጋር የሚቀመጠው ሰውዬ እስከሚመጣ ስልክሽን እስቲ እዚች ላይ ጻፍ አድርጊያት። ምን ያህል ቀለም ብንታያችሁ ነው? ካልሰማኸኝ ልድገምልህ። ሰው አለው ነው ያልኩ። ሰምተኸኛል አይደለ? ሰው አለው። እሱ እስከሚመጣ ስልክሽን ጻፍ አድርጊያት። አትፍጠር፣ መኪና ቢሆን ይገጫል። ሳሙዋ ይዤሽ እሄዳለሁ ያልከኝ ቦታ ነሽ ነው የምትወስደኝ? እወስድሻለሁ ጠጂ እኮ መቼ ሳሙዋ? እወስድሻለሁ ሻንዲ። ማን ነው? አንበሳው። ያላወቅኝ እንደው ተስፉ የመላሽ ዲያምጦ ይባላል። እና ስለሆንክ ምን ይተበስ? ሳሙዋ ከገጠር ታጭቼ እኮ አምልጬ መጣሁት ከሱ ነው። አሁን መተሽ ተከታኝ እንደሆነ ወደዚህ አትይም። እኔ እንደ ከተሜ ሰው ነገር ማድበስበስ አልወድም። የአባትሽን ነገር አስቢበት። ሳሙዋ መሄድ ይኖርብኛል። እኔም አብሬሽ እመጣለሁ። ሲያገባሽ ቆም ያለ ኮኪ። አቤት፣ ምንድን ነው? እንድናወራ ፈልጋለሁ። 2 ደቂቃ ብቻ። አንድ አውርቼው መጣሁ። እሺ፣ አመሰግናለሁ ጊዜሽን ስለሰጠሽ። እንኳን 2 ደቂቃ ቀርቶ እድሜን ሰጥቻለሁ ነበር። አውቃለሁ የኔ ፍቅር ብዙ እንደጠበቅሽ። አሳዝኜሻለሁ፣ ግን አሁን ልክስሽ እፈልጋለሁ። አዝናለሁ ሳም። አሁን አዲስ ህይወት ጀምሬያለሁ። እየቀለድሽ ነው? አልቀለድኩም። ምን ማለት ነው አዲስ ህይወት ጀምሬያለሁ በዚች አጭር ጊዜ? አትጩህ አንተ፣ መቼም አትሻሻልም ሳም። ምናልባት አንድ እድል ብትሰጪኝ እኮ ሁሉንም ነገር ለማስተካከል ዝግጁ ነኝ። አንድን መጽሐፍ ደጋግመህ ብታነበው መጨረሻው አይቀየም። አሁን እጄ ልቀቀኝ። አንተ ልቀቀኝ እያለች አይደል? ቆይ አንተ ምን አገባ? ተላቀቁ። ምን እየሆናችሁ ነው? ሳሚ ኬቢ፣ አሁን በእኔ ህይወት ውስጥ የማያገባህ አንተ ነሽ ሳም። እንዴ ምንድነው የምትለኝ? ጥቁር በሰማያዊ ነው እንዴ? የምን ሰማያዊ ነው የምትለኝ? ነጭ ወርቃማ ነው እንዴ? አይኔ ታርዲ በሰማያዊ ነው አይታይም እንዴ? ብሮ መቀባጠሩ ያስከ ነው። በእናትህ በደንብ ይኸው፣ ሁለታችሁም አይናችሁ አይሰራም። ቀይ በግራጫ ነው የሚታየው። ዝም በል። ምን ይመስላል? እንዴ ተቀባጠርክ ነው እንዴ? ተቃራኒ ሁሌ ግራ መሆን የማይሰለች ልጅ ውቤ። ቆይ ማዘር እየጠራችኝ ነው። ቆይ አቤትም አይ ናስቲ ልጄ ና ቸምር ልብስ አትሰኝ። እስቲ ደክሞኝ እኮ እንዴ አጠገብሽ አይደል እንዴ? ጉንፋን አሞኛል ታውቂያለሽ ልጄ፣ ትንሽ ጉንፋን አሞኛል እኮ አቅቶኝ ነው ትንሽ። ይሁንስ እማዬ፣ ከዛ ድረስ እዚህ ትጠሪኛለሽ ለዚህ ብለሽ ኃይል አነስል ታውቂያለሽ። ጎሽ ልጄ ጎሽ፣ ካሁን በኋላ አላስቸግረምሽ፣ አላስቸግረም ካሁን በኋላ። ይኸውልህ በዚህ ዓመት ሳካ ነው ባላ ኑሮ ነው የሚለው። አንተ የምን ሳካ ነው የምትለው? ሮናልዶን አይተኸዋል?
ሮናልዶ ይዘጎት እኮ እሱ ነው የሚወስደው። ሮናልዶ ያለ ዋንጫ ላይ ስንት ሃትሪክ አለው? ትክክል፣ ምንም የለውም። ለዛ ሳካ ይዘጎት። አረበል ሁለቱም አይሆንም እና ማን ይወስዳልና የሚበላውማ የታወቀ ነው። the one and only ደጉ ደበበ ብቻ እንዳትል እንዴ ፌራን ቶሬዝ ነው እንጂ ቡቤ መጣ። ቆይ አቤት ማይ ና እስቲ ሪሞቱን አቀብለኝ። የቱ ጋር ነው? ይሄውና ይሄው አቀብለኝ ሪሞቱን። ምን ታፈጥብኛለህ? አቀብለኝ እንጂ ሪሞቱን። አንተን እኮ ነው አቀብለኝ እያልኩህ አይደል? ይሄውና አቀብለኝ። ጎበዝ ልጅ። ሻውን ዞር በልልኝ፣ ፊልም ልይበት። ዞር በል። የወፍራም ቂጣን ከቲቪ ወደዛ ግልኝ። አዎ ላላላላላላላላላ መስማት አትሰማም። ከፈለክ አለመስማት ትችላለህ፣ ግን እውነታውን የታወቀ ነው እያልኩ ነው። አቤት እንዴ ምን ያስጨዋል? ና እስቲ መድኃኒት ግዛልኝ። የአንዋር መደብራው እኮ ፊት ለፊቱ ያለው አዲስ ብላክ ማርኬቱ የተከፈተው፣ ከዛ መድኃኒት እንገዛልኝ ነበር። ሂድና እዛ ስደርስ ደውልልኝ፣ ምን እንደምገዛ እነግርሃለሁ። እሺ በቃ ጎሽ ልጅ ጎሽ። ያውማ የመደብር ደረስኩኝ። ምን ልግዛ? አሳ ዘይት በቢጫ አዝሙድ በለው። ቢጫ አሳ ዘይት በቢጫ አዝሙድ ስፕሪስ ሆነሽ ደግሞ የአሳ ዘይት በቢጫ አዝሙድ አለ። አሳ ዘይት በቢጫ አዝሙድ አውጣለታተ። ሌላ ደግሞ የበረሮ እንጥል በለው። የበረሮ እንጥል ብሮ የምታወሪው ማይ የመድኃኒት ስም ነው። ጠይቀው። የበረሮ እንጥል ከባድ ጉንፋን ያዛት ማለት ነው። የበረሮ እንጥል አውጣለት ከስሩ። ሌላ ደግሞ ግማሽ ሊትር የወፍ ላጭ በለው። ማይ ሙድ ያስነው። አንተ መድኃኒት እኮ ነው ግዛልኝ ያልኩህ። የወፍ ላጭ መድኃኒት ነው። ጠይቀው። ግማሽ ሊትር የወፍ ላጭ። በቃ ገብቶኛል። የፈለከውን ግማሽ ሊትር የወፍ ላጭ አውጣለት። የመጨረሻ ደግሞ መገዛልኝ የዚህ 2 አባ የዘንቤ ጡጧ ጫፍ። ቆይ ያስቀየመሽ ሰው አለ እንዴ? ማላይ ድግምት ልትሰሪ ነው? አተግዛልኝ ባክን ያረደ እንዴ ላኩምሮ መቀባጠረው ግዛልኝ። ትርፋ ታወራ ያው ማይ የገዛው ልጅ ያሳደገ የመጨረሻ ሳትሄድ በፊት እቺን ሪሞት አቀብለኝ። አብረን እንደር ብዬ ክብሬን ሴትነቴን ትቼ ስለጠየቅኩ ነው። ስለማከብርሽና ላጣሽ ስለማልፈልግ ነው እምቢ ያልኩሽ። አንተ ግን ስንተኛው ክፍለ ዘመን ላይ ነው ያለኸው? ሁለተኛ አጠገቤ እንዳትደርስ። እንዲያው ያለ ስሜ አንተ ግን ታሪካዊ ሰው ነህ። አብረን እንደር ብላክ እምቢ አልካት። ለምን ህይወቷን አበላሽዋለሽ? ሳገባት ይደርሳል። አንተማ ከወንዶች አባል መሰረዝ አለበት። ሲያስጠላ ዓለምም ጌታው ላመሰግንህና ይቅርታ ልጠይቅህ ነው የመጣሁት። ስላከበርከኝ ክበርልኝ። ደግሞ ይቅርታ። ከልቡ አንግሶ ሊያገባሽ የሚፈልግ ሰው ይጠነቀቅልሽ። አፈቅርሽ